ከዓለማችን ትልቁ የሆሊውድ ስቱዲዮ ቀጥሎ ሁለተኛው ግዙፉ የሚገኝባት ሀገር ናት። በዚህም የአፍሪካ ሆሊውድ በመባል ትታወቃለች። በተለይም ዋርዛዛትና አይት ቤንሃዱ የተባሉት ጥንታዊ ከተሞች የበርካታ የሆሊውድ ፊልሞችና ተከታታይ ፊልሞች ቀረጻ ማዕከል በመሆን አገልግለዋል። የ2000 ግላዲያተር፣ የ2010 ኢንሴፕሽን፣ በሚሊዮን የሚቆጠሩ አድናቂዎችን ያፈራው የጌም ኦፍ ትሮንስ ተከታታይ ፊልም፣ ሚሽን ኢምፖሲብል ዘ መሚ ሪተርንስ፣ የኢየሩሳሌምን ጥንታዊ ጦርነትን የሚያሳየው ኪንግደም ኦፍ ሄቨን፣ አሜሪካ ስናይፐር፣ ፕሪንስ ኦፍ ፐርሺያ፣ ዘ ቦርን አልቲማተም፣ ምን አለፋችሁ ለቁጥር የሚታክቱ የሆሊውድ ፊልሞች የተቀረጹት እዚችው ጉደኛዋ የአፍሪካ ሀገር ነው። ከአብዛኛው የአፍሪካ ሀገራት በተቃራኒ ለዜጎቿ በምታቀርበው ጥራት ያለው ኑሮ መታወቂያው ነው። ከአፍሪካም በመሰረተ ልማት፣ በቱሪስቶች ብዛት፣ በግዙፉ ወደብ፣ በኢንዱስትሪ ጥራት ባለው የባቡር አገልግሎት በመስጠት አንደኛ ላይ በኩራት የተቀመጠች ናት። መገኛዋ አፍሪካ፣ የኑሮ ደረጃው አውሮፓ፣ ማንነቷ አረብ፣ በርበርና የአውሮፓ ደም ያለባት ሲሆን በአፍሪካ ውስጥ የራሷ የሆነ ጥንታዊ የንጉሳዊ ስርዓት ያላት ሀገር ናት። ልጆቿ ጠዋት በበረዶ ላይ የሚንሸራተቱ ከሰዓት ደግሞ በሞቃታማው የሰሃራ አሸዋ ላይ ግመልን እየጋለቡ ጀንበርን መሸኘት የዕለት ተዕለት ኑሯቸው ነው። ሀገሪቱ ፍየሎቿ ዛፍ ላይ ወጥተው ምግባቸውን የሚመገቡባት፣ አውሮፓን አፍንጫዋ ስር የመታይ የአትላንቲክ ውቅያኖስና የሜዲትራኒያን ባህር የሚላተሙባት፣ የሰሃራ በረሃ አሸዋ እንደ ወርቅ የሚንጸባረቁባት የአፍሪካ እንቁ ናት። የሄደ ያያል የኖረ ያወራል ነውና ነገሩ። እስቲ ወደዚች የአፍሪካ ሀገር ሆና በዓለም ዋንጫ እንደሷ ዋንጫ ሊበላ የተቃረበ ሀገር እስካሁን ወዳልተገኘላት ሀገር እንጓዝ። እንኳን ወደ አስማተኛዋ የሰሜን አፍሪካ ሀገር ሞሮኮ በሰላም መጣችሁ። The first nation to recognize my country was Morocco. First to recognize the United States. No country has been a friend of the United States longer than Morocco. Morocco holds a special place in the heart of Americans. Your Majesty. Well, as I told ሞሮኮ በ1977 አሜሪካ ገና ከእንግሊዝ ቀኝ አገዛዝ ነፃ ወጥታ በዓለም መድረክ ላይ ማንም ሳያውቃት ቀድማ እውቅና የሰጠቻት የመጀመሪያው የዓለም ሀገር ናት። ይህም የሆነው በሱልጣን መሐመድ ሶስተኛ ለአሜሪካ መሪዎች ዲፕሎማሲያዊ ደብዳቤ ልከው ወይም ኬክ ቆርሰው ሳይሆን የሞሮኮ ባህር ላይ የሚገኙ ወንበዴዎች የአሜሪካንን የንግድ መርከቦች እንዳያጠቁና እንዲያልፉ የሚፈቅድ የአዋጅ ትዕዛዝ በግዛታቸው ላይ በማውጣት ነው። በሌላ አነጋገር ሞሮኮ ለአሜሪካ እውቅና የሰጠችው ይህቺ አዲስ የመጣች ምስኪን ሀገር ናት ባህር ላይ እንዳትዘርፏት ብላ ሌቦቿን በመገሰጽ ነው። በዚህ እውቅና ሳቢያ በ1786 በሁለቱ ሀገራት መካከል የተፈረመው የሞሮኮ አሜሪካ የሰላምና የወዳጅነት ውል አሜሪካ በታሪኳ ካደረገችው ስምምነቶች ሁሉ እስካሁን ድረስ ሳያቋርጥ የጸና በዓለም ላይ ረጅሙ የሰላም ውል ነው። በሞሮኮ ታንጅር ከተማ የሚገኘው የአሜሪካ የቆንጽላ ህንፃ ከአሜሪካ ውጭ የሚገኝ የመጀመሪያውና ብቸኛው ታሪካዊ ብሔራዊ መገለጫ ነው። አንድ ኢትዮጵያዊ ቤት እንግዳ ሆናችሁ ስትሄዱ
ኑ ቡና ጠጡ መባሉ የተለመደ እንደሆነ ሞሮኮ ሀገር ያለ ሚንት ሻይ የአዝሙድ ሻይ መስተንግዶ አይታሰብም። እንኳን ደህና መጣችሁ የሚሉት በሻይ ነው። ሻዩም ዝም ብሎ በኩባያ የሚቀዳ እንዳይመስላችሁ። የሞሮኮ ሻይ አቀዳድ የራሱ የሆነ ስርዓት ያለው ሲሆን ማንኛውም ሻይ የማቅረብ ዕድል ያገኘ ሰው የብር ማንቆርቆሪያውን ከፍ አድርጎ ልክ እንደ ፏፏቴ ከግማሽ ሜትር በላይ ርቀት ወደ ትናንሽ ብርጭቆዎች ያንቆረቁራል። እኛ ቡና ሞላ በረካው ሞላ እንደምንለው እነሱም የሻዩን አረፋ የፍቅርና የክብር መገለጫ አድርገው ይወስዱታል። እነዚህ ህዝቦች ለሻያቸው ያላቸው ፍቅር ከመጠጥም በላይ በመሆኑ በቀን ውስጥ እስከ 6 ጊዜ የሚጠጡትን ይህንን ማር የሚመስል ጣፋጭ አዝሙድ ሻይ የሞሮኮ ዊስኪ ብለው በኩራት ይጠሩታል። በአጋጣሚ በገበታቸው ላይ ከታደማችሁ እጠጣለሁ፣ ስኳር ግን ይቀነስልኝ ማለትን እንዳትረሱ። አሁን ቀይ ከተማ ተብላ የምትጠራውን ማራካሽ ከተማ ተገኝተናል። ወደ ማራካሽ ከተማ ሲገቡ መጀመሪያ የሚቀበላችሁ ነገር ቢኖር ልብን በሐሴት የሚሞላውና መላውን ከተማውን ያሳምረው ቀይ የሸክላ አፈር ህንፃዎች ናቸው። በስነ ህንፃዎቿና በማራኪነቷ ማራካሽ ከእናት አህጉራችን አልፋ ዓለምን ያስደመመች ከተማ ናት። የሞሮኮ ቀይዋ ከተማ ለመጀመሪያ ጊዜ በ11ኛው ክፍለ ዘመን በኢብን ዑመር ለአልሞራቪድ መንግስት እንደ ዋና መቀመጫ ተመርጣ ነው የተቆረቆረችው። የከተማውም ዋናው እና ትልቁ ግንብ የተገነባውም በዚሁ በአልሞራቪድ አገዛዝ ጊዜ ነበር። ይህንኑ ተከትሎም በቀይ አሸዋ የሚሰራው ህንፃዎች በከተማ በመጨመራቸው ማራካሽ ቀይዋ ከተማ የሚል ስያሜን አግኝታለች። የማራካሽ እውነተኛው የህይወት ትርታ የሚመታው ደግሞ ጀማል ኤልፍና በተባለው በታዋቂውና ግዙፉ አደባባይ ውስጥ ሲሆን እዚህ ቦታ ጠንቋዮች፣ የእባብ አጫዋቾች፣ የባህል ተረከኞችና የሙዚቃ ባለሙያዎች ተሰብስበው ልክ እንደ ቲያትር በየቀኑ ቱሪስቶችን ያስደምማሉ። መሸት ሲል ደግሞ የአካባቢው የባህል ምግቦች ጠረንና የቅመማ ቅመም ሽታ አየሩን ሲሞላው ከተማዋ ወደማያልቅ የምግብ ድግስ ትቀየራለች። ሞሮኮ በ1956 ነፃነቷን ከፈረንሳይና ከስፔን ካገኘች በኋላ በልዑል መሐመድ አምስተኛ ስር አዲስ የሀገር ግንባታ የጀመረች ሲሆን ከንጉስ መሐመድ አምስተኛ ሞት በኋላ ደግሞ በ1961 ልጃቸው ሐሰን ዳግማዊ ስልጣኑን ተረክበዋል። ንጉስ ሐሰን ዳግማዊ ለአራት 10 ዓመታት የሚጠጋ ጊዜ ሀገሪቱን በማስተዳደር ዘመናዊቷን ሞሮኮን የፈጠሩ መሪ ናቸው። 1975 በሞሮኮ ታሪክ ውስጥ ትልቅ ቦታ የሚሰጠው ታሪካዊ ክስተት የተመዘገበበት ዓመት ነው። ይሄውም የአረንጓዴ ጉዞ ግሬት ማርች የተካሄደበት ዓመት ነው። ሞሮኮ በደቡብ በኩል የሚገኘውንና በወቅቱ በስፔን ቁጥጥር ስር የነበረውን ዌስተርን ሰሃራ ግዛቴ ነው በማለት ለማስመለስ የወሰነችበት ወቅት ነበር። በዚሁ በ1975ም ንጉስ ሐሰን ዳግማዊ ባደረጉት ጥሪ መሰረት ምንም አይነት መሳሪያ ያልታጠቁ ወደ 350 ሺህ የሚጠጉ የሞሮኮ ዜጎች የሀገሪቱን ሰንደቅና ቁርአናቸውን ብቻ በመያዝ ወደ ግዛቱ በሰላማዊ መንገድ ዘምተዋል። ይህ ታላቅ የህዝብ ማዕበል ስፔንን ያስገደደ ከአጭር ጊዜ በኋላ ሀገሪቱ አካባቢውን ለቃ እንድትወጣና ግዛቱ በሞሮኮ ቁጥጥር ስር እንዲውል በር የከፈተ ስምምነት ተፈርሟል። ይህ ክስተት ዛሬም ድረስ በሞሮኮ ብሔራዊ ስሜት ውስጥ እንደ ትልቅ የድል ቀን ተቆጥሮ በየዓመቱ ይዘከራል። ንጉስ ሐሰን ዳግማዊ በ1999 ከሞቱ በኋላ ልጃቸው ንጉስ መሐመድ ስድስተኛ ተረክበው በ2017 ዓ.ም ሞሮኮን ወደ አፍሪካ ህብረት እንደገና ቀላቅለዋታል። ዛሬ ሞሮኮ የሰለጠነችና የተረጋጋች ሀገር እንድትሆን በአፍሪካና በመካከለኛው ምስራቅ ቁልፍ ሚና እንዲኖራት ትልቁ ሚና ተጫውተዋል። ሞሮኮ ዛሬም ድረስ ዘውዳዊ ስርዓት ከሚከተሉ ጥቂት የዓለማችን ሀገራት አንዷ ስትሆን ከ1999 ጀምሮ ሀገሪቱን እየገዙ ያሉት
መሐመድ ስድስተኛ ሀገሪቱን በበላይነት እየመሩ በፖለቲካና በሃይማኖታዊ ጉዳይ ላይ የከፍተኛ ስልጣን ባለቤት ናቸው። የሞሮኮ ኢኮኖሚ በአፍሪካ ውስጥ እጅግ ስኬታማ ከሆኑ ኢኮኖሚዎች አንዱ ነው። ሀገሪቱ ነዳጅ ባይኖራትም በሌሎች የተፈጥሮ ማዕድናት የታደለች ናት። ዜጎቿም ከተፈጥሮ ሀብታቸው ጋር ጠንክረው በመስራት በፍጥነት እያደገ ያለ ኢኮኖሚን መገንባት ችለዋል። ዛሬ ላይ ሞሮኮ ዓለም ላይ 58ኛ በአፍሪካ ደግሞ 5ኛ ባለ ትልቅ ኢኮኖሚ ባለቤት ናት። መንግስት ለዜጎቹ ዱቄት፣ ስኳርና ለማብሰያ ጋዝ በከፍተኛ ድጎማ ወይንም በነፃ ነው የሚያቀርብላቸው። ከዚህም በተጨማሪ መሰረታዊ ትምህርት ለሁሉም በነፃ የሚቀርብ ሲሆን በጤናውም ዘርፍ በሀገሪቱ በተለይም በከተማ አካባቢ ዘመናዊና የተደራጀ ነው። አብዛኛውም የሞሮኮ ህዝብ መካከለኛ ገቢ ያላቸው ሲሆን ሀገሪቱ በድህነት ውስጥ የሚገኙ ዜጎቿ 6.6 ከመቶ ብቻ ነው። ይህም ቁጥር ከአፍሪካ ትንሽ ቁጥር ድሃ ካላቸው ሀገራት ቀዳሚ ተርታ ያስቀምጣታል። ይህ የምትመለከቱት ወደብ ታጂብ ወደብ ይባላል። ይህ ወደብ በአፍሪካ በግዝፈቱ አንደኛ ላይ ሲቀመጥ ሞሮኮ በውጭ ቀጥተኛ ኢንቨስትመንት ከአፍሪካ ሀገራት ከዋናዎቹ ተርታ እንድትሰለፍ ያስቻላት ባለውለታዋ ወደብ ነው። ታጂብ ወደብ የአሜሪካ፣ አፍሪካ፣ አውሮፓና የኤስያ አህጉራትን የሚያገናኝ ተፈላጊ ወደብ ነው። ሞሮኮ በዓለም ላይ ካሉ ግዙፍ የመኪና አምራቾች እንደ ሬኖ እና ፔጆ ያሉ መኪኖችን የምታመርት ሀገር መሆን ችላለች። ለአብነት በዚህ ስፍራ ብቻ በዓመት ከ700,000 በላይ መኪኖች ይመረታሉ። በዚህም ከ2021 ጀምሮ ሞሮኮ ደቡብ አፍሪካን በመቅደም በአህጉራችን ቁጥር 1 መኪና የሚመረትባት ሀገር ሆናለች። በየዓመቱም እስከ $10 ቢሊዮን ሀገሪቱ ታገኛለች። ለአውሮፓ ሀገራት ዋነኛ የመኪና አቅራቢ ስትሆን የእነሱንም 8 ከመቶ የመኪና ፍላጎታቸውን የምታሟላላቸው ሀገር ሆናለች።